ለዚህ ቻናል አዲስ የሆናችሁት ሼር፣ ሰብስክራይብ፣ ላይክ ያደርጋችሁ ቪዲዮውን እስከ መጨረሻ ተመልከቱ። እኛ ሰዎች ስንባል ብዙ ጸባዮች ሊኖሩን ይችላሉ እና ቲክቶክ ላይ ስንቀመጥ በግሩፕ ምናምን ስንቀመጥ እንትላለች ገና ወንዶች ከዛ ሲገቡ ብሎ ሲጀምሩ ማለት ነው እሷ የወንድሜ ሚስት ነች ተዋወቋት የወንድሜ ሚስት ነች ምናምን ትላለች ማለት ነው። ዛሬ ለምን እስኪ ጥያቄ አልጠይቃትም ብዬ መጣሁ ማለት ነው። እስኪ ትንሽ እናስጨንቃትና ምን እንደምትል እናያለን። ምስጢሬን ትጠብቅልኛለች ወይስ አትጠብቅልኝም? እንደውልላታለን ወይ ሳራ? ደህና ነኝ። እንዴት ነሽ? ደህና ነኝ ይመስገን። ሁሉ ሰላም? ሁሉም ሰላም ነው። ጠፋሽ እንጂ። አይ ትጠፋለሁ እባክሽ ከማዳም ኮሼ ነው አለው። ያው ዝም ብዬ ነው ለመናፈቅ ብዬ ነው። ብዙ የሚናፍቁ ሰዎች አሉ። ትቀልጃለሽ እንዴ? ምን ችግር አለው? ይሄ ምን አስጨንቆሽ ነው? ምንድን ነው ልታማከሪኝ የደወልሽው ምናምን ይባላል እኮ። ከትናንትና ወዲያ ነዋ የነገርኩሽ እፈልግሻለሁ ብዬ። አዎ ማርያም ከትናንትና ወዲያ ነበረ ያሰብኩት ልደውልልሽ፣ ግን ሳይመቸኝ ቀረና አልደወልኩልሽም። ይኸውልሽ አፍላፊ ቃል ማውራት አይፈቀድም እዚህ ጋር አለ አይደለ? እንደ እህት መምከር ነው። የተሰማኝን ስሜት ልነግርሽ ስለሆነ እንደ እህት አይተሽ ለመምከር እንጂ እና አንድ ትልቅ ምስጢር ልነግርሽ ነው፣ ግን ለማንም እንደማትነግሪ ተስፋ አደርጋለሁ። ማለቴ ምንም ቢሆን ለራስሽ ምስጢር ሆኖ ለኔ ምስጢር ነው ብለሽ ብትነግሪኝ ደግሞ ሶስተኛ ሰው ምስጢር እኔ አላወራም። እንደዛ ከሆነ በጣም ሰሞኑን እያስጨነቀኝ ነገር አለና ማለት ነው። ለምን ለሷ አላማክራትም ብዬ ወደ አንቺ መጣውና አንቺ ምን እንደምትይ ልስማና ወደ ውሳኔ ለማድረስ እኔማ ምንድን ነው መሰለሽ ፈራሁሽ፣ ግን ገና እንደገና መጀመሪያም እንደዚህ ተናግረሽ አሁን ራስን የሚያስጨንቀኝ ነገር እንደ ጓደኛም እንደ እህትም እንደ ብዙ ነገር አድርገሽ አንቺ እራስሽ ማማከርሽ የተጨነቀኝ ነገር በቃ ላንቺ ስነግርሽ ቀለል ለኛ ማክሰስ ትፈልጊኛለሽ። ስለዚህ ልክ እንደ ራስሽ ነው ማየት ያለብሽ። እንደ ራስሽ ላንቺ ስትነግርሽ እሱ ማለት ነው የአይን ፍቅር ያዘኝ። አይን አይተሽ አይደለም አፍቅረሽ አታውቂም? አጋጥሞሽ ያውቃል? ይኸውልሽ መጀመሪያ ስለማልሽልኝ መቼም አትናገርም ብዬ ነው የሚያስበው። እና ልጁን ላወራው አስቤያለሁ። ምን እና እኔ ልሞት እንደ 2 ሳምንት 3 ሳምንት በለቅሶና በቃ እየተከስኩኝ ምናምን ነው ያሳለፍኩት። ልሞት እንዴት ታዲያ ፍቅር ይዞ
አንቺን ብሎ በትምህርት የሚጠብቅሽ ልጅ አለ። ስንት ነገር አወጣሽ፣ ስንት ደረጃ ደርሳችሁ ዛሬ ላይ ደግሞ እንደዚህ ነገር ሲታስብ እግዚአብሔርን በጣም ያስከፋናል። ያለው እኔ የምልሽ የኔን አንግል ሆነሽ ተረጂ። አሁን ለጌዴን ብቻ ነው የወረሻለሽ። ለጌዴ ብቻ ለምን ታወሪያለሽ? ምክንያቱም ሴት ነሽ። አንቺ ማድረግ የሌለብሽ ነገር ነው ያረግሻለሽ። አንቺ መጀመሪያ የራስሽ ወጥ ያለ እያወቅሽ ከሌላ ወንድ ጋር መቀራረብ አትፈልግሽም። ምክንያቱም የራስሽ ወጥ አለ። ሳራ ብለሽ ኖር የጠቀስኩ ሰው አለ። ግን ስሚ አንዴ መጀመሪያ ሀሳቤን ተረጂና እንዴት ነው ወዴት ነው የሚባል ነገር አለ አይደለ? እኔ በአንዴ ወይ እንትን ልለው ሳይሆን ቀስ ብዬ አስረዳዋለሁ ብዬ ነው። ደግሞ ሰው የምትመካከርበት ሰው ያስፈልጋል አይደል እንዴ? ለዛ ብዬ ነው እንጂ እንደዚህ ውጣ ውረድ ማለትሽ እንዳቅም አልደውልልሽም ነበር። አይደለም እኔ ደነገጥኩት። ይሄ እንኳን አንቺን እኮ እንደዚህ ነገር ላክል ማለት ነው። እግዚአብሔርን መግለጽ አንድ ቀን እንደምችውላ አላውቅም። ምክንያቱም በቃ ስለማውቀው ሁሉም ነገር ከእኔ የሚደበቅ ምንም ነገር የለም ስለ አንቺ። በዚህ ደግሞ ናንቺ ከመውራታችን በፊትም ነው ማቅሽ። ግን ደግሞ ዋፍት እንደዚህ ነገር ስትይ እንዴት ባጠበቁሽ መንገድ እንትን ስላችኝ ነው የደነገጥኩት እንጂ ሀሳብሽንም ማልረዳሻለሁ እኮ በምን ምክንያት ሊሆን ይችላል፣ እንዴት ተገናኛችሁ ምናምን ማለት እኮ እልሻለሁ። ግን እኔ ስለደነገጥኩ ነው። ይኸውልሽ እኔ ተቀራርቤ ሲጀመር ማዳም ቤት እንዳለው ታውቂያለሽ። በምን መልኩ ነው እኔ ወንድ ተቀራርቤ ምናምን መቀራረብ ምናምን ብለሽ የምታወሪ? አሁን እዚህ ጋር እያናደድሽኝ ነው። ምክንያቱም የት አግኝቼ ነው ሰው የሚቀራረበው? ልጁ እኮ አያውቅም። ልጁ አያውቅም። አይሰማሽም? ልጁ አያውቅም። ማለቴ አይኔ ውስጥ እንደገባ ልጁ አያውቅም። እና ያው እኔ ብቻ ነኝ ብቻዬን ይዤ እንትን ያልኩት ያለሁት እና ለዛ ነው። በምን መልኩ ነው ላወራው የምችለው ላገኘው የምችለው በምን መልኩ ነው ላወራው አስቤያለሁ ምናምን እያልኩሽ ነው እንጂ ተደዋውለን ወይ አውርተን ምናምን አይደለም። ኦኬ እሺ፣ እንደዛ ከሆነ ልጁ ማያውቅ ከሆነ አንቺን ከእሱ የአይን ፍቅር እንደያዘሽ ማያውቅ ከሆነ ለልጁ መናገር አያስፈልግም። በቃ አንቺ ከሄድሽበት መንገድ ተመለሽ። ምክንያቱም የራስሽ ህይወት አለሽ ሆነሽ አንቺ የሆነኛል ለነገ ህይወት ታች ብለሽ ስንት ነገር እየተደራረጋችሁ አሁን እንደዚህ ነገር ማሰብ አይገባሽም። አሁን ካይሰት ከደቂቃ ጨርጃም ብለሽ ሶስት ሻዎች እንዴት አድርጌ ላወጣ እችላለሁ? እኔ የራሴን ህይወት እያወቅኩኝ ማላቅ መስሎሽ ነው? ገብቶኛል፣ ሁሉም ነገር አውቃለሁ። ግን ሊተው ይችላሉ ወይ? እኔ ደግሞ እስኪ አንድ እድል ልሞክር ብዬ አሰብኩኝ። ይቻለሽ እንዴ ማቻል ነገር የለም። እንዴት ነው ማቴ አንድ ለተራ ወንድ ደግሞ እንዴ? አይ እንኳን አንቺ ዝም ብለሽ ያለ ፍቅር ያለሽ ነው ወልዶ ተጋብቶ ተፋውቆ ተፈራርሞ ተጋብቶ ጋር ሳይሆን ሲቀር ይቀራል። እንኳን ይሄ ዝም ብለሽ እሱ ሳያውቅ አንቺ ያን ፍቅር ያለኝ የምትይ አሁን እዚህ ጋር እንድታስቀይመኝ ምናምን አይደለም ሳራ፣ እንድታስቀይመኝ ሳይሆን እንድታስቀይመኝ ምናምን አይደለም። በቃ ይቅርብሽ። በቃ ምክንያቱም የጀመርሽ ህይወት ነው የሚሻልሽ፣ የምታውቂው ሰው ነው የሚሻልሽ። ዝም ብለሽ እሱ ለአንቺ ብሎ እየኖረሽ አንቺ ደሱ ብለሽ እንዴት ቃል ተጋብታችሁ እዚህ ደረጃ ደርሳችሁ አሁን ደግሞ ያ ነገር ስታስቢ እግዚአብሔርን በጣም ነው የሚያስጠላው። ይቅርብሽ እናቴ። ከማይጠቅምሽ ምክንያቱም ከሚደርሱ ብዙ ነገር አሳልፋችኋል። እዛ እንዴት ይኖራቸዋል። አይ ማለት እሱም አንተን አስፈላጊ አይደለም። ይቅርታ ግን ያው እኔ ማውራት አልነበረብኝም እንዴ? ማለት ጥያቄ ሆነብኝ። ማውራት እሱን ካሪፍ አወራሽ ችግር የለውም እኮ ለምን አወራሽ እያልኩሽ አይደለም። ግን ደግሞ
አሁን እኔ የሆነ ሀሳብ አምጥቼ ላንቺ ባማክርሽ አንቺ ደግሞ ለእኔ የማይሆነኝና የማያስኬድ መንገድ ቢሆን ትመጣኛለሽ። በቃ ይሄ እኮ አይሆንሽ ሳራ ተይቅርብሽ ብትይ እሺ ብዬ ምትሽን ከመስማት ወደ አላደለም። ምክንያቱም ማንን መንገድ ላይ እየተመካከር እንዴ የማይጠቅመኝ ነበረ በቃ ትሆን አለብኝ ብለሽ ወደ ራስሽ መለስ ማለት ስላለብሽ እና እኔ የድን ወንድሜ ስለሆነ አይደለም አንቺ ብትሆኚ እህቴ ነሽ ለእኔ ከሱ አንቺን ማስበልጠው ምንም አይነት መንገድ አይገኝም። ገባሽ? አንቺን እህቴ ነሽ፣ እሱም ወንድሜ ነው። ወይም እሱ ለእኔ ወንድሜ ስለሆነ ለእሱ እያዳለች ነው እንደ ብትይኝ አይደለም። ግን ቤታችንን በአንድ ላይ ነው ማያቸው። ሁለታችሁ ተቀይራችሁ ተለውጣችሁ የራሳችሁ ህይወት ኑሮ ኑሮ ነው የምፈልግ ተራራችሁ አንቺን እሱ ትተሽ የራስሽን ህይወት የምትጠቢ ትናንትና የነበረ ነገር ትተሽ ዛሬ ሌላ ሰው ጋር እንድትሆኚ እኔም አልፈልግም። በቃ እግዚአብሔር ነው እንግዲህ ማርያምን አንቺን እሱን ተቀይራችሁ ነገ ሌላ ደህና ደረጃ ደርሳችሁ ማየት ነው የምፈልገው። ምክንያቱም ስሙ ለራሴ ነው። ገባሽ? እሱ ብትቀየር አንቺ ብትቀየር ብትለወጡ ስሙለኛ ነው ራሳችን ነው። ገባሽ? እንጂ እኔ ወይም ዛሬ እሱ በቃ ተይኝ ፍቅር ተያዘሽ ከእሱ ቀሆኝ ሄድ አልተፈካሽ አይደለም። ምክንያቱም የማደረገው ነገር ነው እና ለጌድም እያገዝኩ አይደለም ለአንቺም እያገዝኩ ስሚ እኔ እዚህ ሆኜ እሱ አይን ውስጥም ሌላ ሴት ገብታ ቢሆንስ? ኧረ በስመ አብ ወልድ አንቺ አያረግም እግዚአብሔርን አያረግም። በኢየሱስ ምን ያስገባ ሌላ ስለ አንተ ወዶሻል ወዶሻል ቃል ገብታለሽ። እሺ ቆይ ልንገርሽ እሱ ሌላ ሴት አያስገባም። ምግብ ውስጥ ይኸውልሽ እሱ አንቺን ማይፈልግሽ ቢሆንና ለጊዜ ለላይት የሚፈልግሽ ቢሆን አንቺ በጥቀን ብሎ የቀረበሽ ሰው ቢሆን ከቤተሰብ አያስታውቅም። ለአገሩ ይዞ አይሄድም። ይህን ራሴ ጊዜ አብራችሁ አትኖሩ። ከመጣሽ በኋላም ከአንቺ ጋር እንትን አይልም። ለቆም ነገር የማይፈልግ ሰው ቤተሰብ አያስታውቅም። ቤተሰብ ጋር ውስጥ ምክንያቱም ነገ ቤተሰብ ዳመሳሲ በቃ የሆነ ነገር ይመጣብኛል ብሎ ስለሚያስብ አይወስድሽም ነበር። ስለዚህ ስለሚያፈቅሽ ለትዳር ስለሚፈልግሽ ውስዶች ከቤት ውስጡ ከቤት ጋር ያስታውቃል። ከመጣ በኋላ ከቤት ከቀረብሽ ይልቅ አብራችሁ ኖራችሁ ሁሉ ነገር ታውቂያለሽ። አሁን እሱ ወደ ሌላ ይሄዳል፣ ሌላ ይታወራል። በአሁኑ ስለሄደሽ ታውቂያለሽ ማለት አንቺ ቆይ አንድ ጥያቄ ጠይቅሽ። ለምንድን ነው ይሄን አክል ተስፋ ልታደርጊ የቻልሽው? ሆኖ ቢሆንስ እስከ ዛሬ ታውቂያለሽ? ምን ታውቂያለሽ? አብረሽ አንድ ቤት ውስጥ አትኖሪ? እንዴት ነው ይሄን ሁላ እስከ ቤተሰቦች ላስታወቅሽ ድረስ ከማውቀው ድረስ አንቺን ብቻ ነው ሚያየትን እንጂ ሌላ ሰፊያ ለዚህ የምታስዋሻ የምናስጠብቀኝ ከዚ በፊት ከአንቺ በፊት የነበረ ወድ ብኖረ ከአንቺ በፊት እኮ እንደዚህ እንደዚህ ነበር አለ ብለሽም ከአንቺ በፊት የነበረ ቢሆን አንቺ ምንም ታስወይ። ምክንያቱም አንቺ ከመጣሽ በኋላ ቢሆን ነበር አንቺ የሚያስከፋሽ እየደበቁሽ አይደለም። የሴት ጓደኛ ከኔ ውጭ ሌላ በስጋ ከምናምን የሚገናኝ አልነበረም። እግዚአብሔር ነው የምልሽ። ከኔ ጋር ነው የምንገናኘው፣ ከኔ ጋር ነው የምንገናኘው። ያስተውታ ብዬ ነው እንጂ ያስተው ብዬ ነው እሱ ወንድም ስለሆነ ምናምን አይደለም። አሁን እንግዲህ እኔ ስሚኝ ሳራ ማለት በአንዴ እንደዚህ ብነግረው ሊከብደው ይችላል። ልክ ነሽ። ሁሉ ነገር ተግባብተን ቃል ተግባብተን ምናምን ነው ሆኖ የነበረው። ግን አሁን ላይ እኔ እንጃ አላቅም። ከልቤ ትንሽ ፈቀቅ ብለዋል። ምን ታደርጊያለሽ? እሱንስ በምን ይመልሰዋል? ኧረ በኢየሱስ ቆይ እሺ፣ መጀመሪያ ከዚህ በፊት ከነበርሽበት ነገር በምን ምክንያት እንድትቻች ማለት ከልብሽ ውስጥ እንዲሆን በቃ ታውቃሽ በደንብ አውቃሽ እና ቤተሰብ አውቃሽ ምን ብለሽ በቃ ለተደረገሩ አንቺን ባግዛለሁ ራሴን እንድቀይረው የተሻለ ህይወት ይኖራል ለባሻይ እንዲሽ የሆነ ነገር ካላየሁሽ በስተቀር አንቺ ልሸሽኩ አልችልም። በቃ አንቺ ያለኝ ቦታ ቀንስቶ በሆነ ምክንያት ካልተቀያየም ካላስቀየምሽም ካልተቀየምሽ በስተቀር እና የሰው ልጅ እንዴት ዝም ብለሽ በምን ምክንያት በቃ ሀሳብ ተራሴት ልጅሽን ልታረግ የቻልሽበት ምክንያቱ ምንድን ነው? በቃ እኔ ዝም ብዬ ቲክቶክ ሆና ያለው ወና ይሞክራል ምናምን
እሱን ሳየው በቃ እንደዚህ የአይን ፍቅር ውስጥ ገባው። በቃ አእምሮዬን የተቆጣጠረው እሱ ስለሆነ ምናምን እና ምንም ላደርግ አልቻልኩም እና ለዛ ነው እያማከርኩሽ ያለሁት። ግን አሁን በቃ ለጌዲዮን ደግሞ ቀስ በቀስ ብዬ ይሄን ስሜት አስረዳዋለሁ፣ እነግረዋለሁ እያልኩኝ ነው። ኧረ በስመ አብ ወልድ ነገር አታስቢ። ትዕግስት በፈጠረሽ አምላክ በኢየሱስ መድኃኒዓለም አባቴ ከዚህ ነገር አውጣኝ። የማይታሰብ ነገር ነው፣ የማይሆን ነገር ነው። ፈጣሪ ወደ ነበርኩበት ህይወቴ መልሴ ብለሽ ጸጥይ። የማይታሰብ ነገር ነው። ከውስጥሽ አውጪ። በጣም እንደሚወደኝ ታውቂያለሽ አይደለ? እኔም በጣም እንደሚወደኝ አውቃለሁ። የእውነት የሚወደኝ ከሆነ ደግሞ እኔ የሚወደውን ነገር ሊፈቅድልኝ ግዴታ ነው ብዬ ነው የማስበው። እሱ እስከ ዘላለም እንኖራለን። ፈጣሪ እኔና አንቺን በሞት ለሚለየን ብላችሁ እስከ ዛሬ ኖራችሁ ደግሞ አሁን አንቺ ሌላ ነገር እንደዛ ስትይ አንቺ እሷ ወይም ዛሬ አረብ ሀገር ስለሄደች ወይ ከኔ ስለራቀች ሌላ ነገር አስባች ሊል ይችላል። ስለዚህ አንቺ ደግሞ ትናንትና ከሱ ጋር ካለምንም ማንነት ምንም ሳይኖረው ነው ወደድሽው። ምንም ሳይኖርሽ ነው ወደደሽ። ገባሽ? ዛሬ እዚህ መጥተሽ ብር ማግኘትሽን ወይም ራስሽን መቀየር አይደለም ማየት አለብሽ። እኔ እንደዛ እንኳን ማንም እንዲያስብብኝ አልፈልግም። ገባሽ? እኔ ስጀመር ይመስላል ይኸውልሽ ትናንትና ከነበርሽበት ማንነት ብዙ ነገር አወርተሽ ይሄ ያለፈ ነገር ነው። ገብቶሻል? አሁን ደግሞ ይሄ የመጣ ነገር ነው። አሁን ያለፈው ነገር ላይ ትተሽ እኔ አሁን ሀሳብ ያቀረብኩልሽ እሱን ነው መናገር ያለብሽ እንጂ ይሄ ያለፈ እኮ በቃ አለፈ። ይሄ ሀሳብ ደግሞ እሺ፣ ሀሳብ ደግሞ እኔ ያልኩሻለሁ። አሁን እንግዲህ ሀሳብ እኔ በበኩሌ እኔ አልተመቸኝም፣ ምክንያቱም አልተስማማሁሽም። አንቺ አሁን ጌዲዮን ትተሽ በቃ ይሄ የአይነት ግዳዛ የታንቺ ሰው ጋር ሆኜ ነገ ቀስ በቀስ ንገር ይሻል መቼ ምንም አልልሽ። ትግስት እግዚአብሔርን እኔ እንደራሴ ማውራሽ በቃ ሁሉም ትተሽ ያሰብሽን ነገር ትተሽ በቃ በቃ መኖር ነው። ይሄ የሰይጣን ስራ ነው። ሲጀመር ህይወት እያለሽ የምትወጂ ሰው እያለ የሚወድሽ ሰው እያለ እግዚአብሔርን ሌላ ነገር ማሰብ ይሄ የሰይጣን ስራ ነው። ቆይ እሺ፣ አሁን የሆነ ነገር ልጠይቅሽ ጥያቄ። ተመለስኩ እንበል ወደዛ። ሲመለስ እሱ ጋር ሆኜ ያን ሰው ካሰብኩኝስ? አታስቢውም። እንዴት ትክክላችሁ ምትወጂ ሰው እያለ ሲጀመር እንዴት ሰው ሁለተኛ ሰው ባልብሽ ታስገቢያለሽ እንዴ? ትወጂያለሽ፣ ብዙ ነገር አሳልፋችኋል አይደል እንዴ? ስለዚህ ደግሞ ምትወጂ ሰው እያለ ይሆን የፈለገ ነገር ቢመጣ አንተ የወደድኩት ሰው ከሆነ ምን ቢመጣ ምንም ሌላ ነገር ውስጥ አልገባም። ምክንያቱም እኔ እዚህ ጋር ማየት አለብኝ የነበርኩበትን ነገር ነው ማየት አለብኝ። ማሰብም አለብኝ እሱ ነው እንጂ ዛሬ ደግሞ ወድጄ ስንት ነገር አሳልፌ የመጥቆት ትቼ ደግሞ ሌላ ፍቅር ውስጥ ገባ ሌላ ፈቃድ ሆናችሁ ነው ስታፈቅድ ከወንደት ሲጀመራችን ሌላ ወንድ አስቢያለሽ። ማርያምን ትግስት ከአንቺ ጠጥቅሽን ምን እንደዚህ እንኳን ያን ፍቅር ቀርቶ ዝም ብለሽ ሌላ ወንድ ከልቀራት ብለሽ እንታይ ራሱ ነው የማይመስለኝ። ገብርኤል ከብለሽ ነው ማለት እኔ እኮ ፈልጌና ፈቅጄ አይደለም ይሄ ነገር እየሆነ ያለው። ሳራ ተረጅኝ እንጂ በቃ ቀስ በቀስ እያሸተት ብለሽ ከዛ ቦታ ወልቅ ብለሽ ውጭ በቃ ቀስ በቀስ ምናልባት ሙሉ እንዳቸው ወደሽው ከሆነ ይህን ፍቅር ገብቶሽን ከሆነ ትረሺዋለሽ። በቃ ቀስ በቀስ ቀን እየሰጠሽ ጊዜ እየሰጠሽ ለማያት በቃ ማለትን መቶ ነው ማውራትን ትተሽ ሁሉ ነገር ትተሽ በቃ ቀስ በቀስ ትያለሽ። ማይቀር ነገር የለም። እሺ አሁን በቃ መጨረሻ ላይ የሆነ ነገር ልበል እየወደሽ ቆይ በጌታ አንድ ነገር ልጠይቅ። ይህ ትወጃለሽ፣ ታፈቅደዋለሽ፣ ብዙ ነገርም አድርገሽለታል፣ ብዙ ነገር ለማድረግም አስበሻል። ሁለታችሁን ለመቀየር ብዙ ትግል እየታገልሽ ነው። ናች ሲጀመር ሌላ ወጥ እንዴት አይነሽ ውስጥ እንዴት ይገባል? ለእኔም ጥያቄ ሆነብኝ። እሱ እየቀለድሽ መሆን አለበት። የምን ቀልድ ነው? ያላመልኩሽ የምን ቀልድ ነው የምታወሪው? ሳራ ከትናንትና ወዲያ ቲክቶክ ላይ ስልኩን ጠይቄ ነበርና ማለት ነው ልኩን
እንትን አረጋትን እስቲ ቆልዮ ስልሽ ይኸውልሽ ሳራ በቃ እንደ እያናደድሽኝ ነው። አሁን በጣም የሚወደውን ሰው ነው እያተናገርሽ ያለሽው። አንቺ ሆነሽ ስለማታብረሽ ነው እንትን ብዬ በጸባይ እያወራሁሻለሁ። በጣም ስለማታብረሽ ገብርኤል አሁን እያልኩሽ ነው። በቃ አሁን እንዳውም ማታ አውርተን ነበር እያልኩሽ ነው። ማታ አውርተን ነበር እና እንዳውም እኔ ወደ ሳውዲ ልመጣ ስለሆነ ወደ ሳውዲ እመጣለሁ፣ እዛ አንድ ቀን እንገናኛለን እያለ ነው። ምን ትያለሽ? ሳውዲ አባት ቢጥፋይ ማን ቆርቆሮ በማለት የታባቱ ደግሞ ካንቺ ከሚገናኝ አንቺ ባለዛር ልጅ ላይ ቀለበት አለ ከሴት ላይ አይ ዘፋራ ተሶዮ አሁን ቆዋለው ምን ችግር አለ? የኔ ሳውዲ ማንቺ ባለዛር ነሽ አቶ ተመት እኔ ተሳስቼ ነው እንደዚህ አልኩ። ሲጀመር እንጂ እኔ ባለዛር ነኝ ተሳስቼ ነው ዘርኩት ነው ተሸንፈና ተሳካልኝ ጭራሽ ደግሞ በአካል ለማግኘት እየተመኘ ነው። እኔ ነኝ እየተመኘው ያለሁት። እሱ እኮ ለስራ ነው የሚመጣው። በቃ የሆነው አዶናም ከቲክቶክ ከሆነ የምትገናኝ ቦልኪው በምንም መንገድ እንዳያገኙሽ አድርጊ። በቃ በቲክቶክ ከሆነ በውስጥ መስመር ከሆነ በቲክቶክ የሚታወሩት እሱ ነው። በቃ ምንም አያደርግሽም። ምክንያቱም እግዚአብሔር ህይወት አያሳዝንሽም እንደ የእሱ ህይወት ያንቺ መቀለጃ ነው። ምን ማለት ነው መቀለጃ ማለት? እየወረድሽብኝ እኮ ነው ታውቆሻል። ግን ቆሻ አሁን ታዩና ማለት ነው። አሁን ይሄ ምስጢር ይልኛለሽ አጠብቂልኝ ንገሪኝ። ነገ ከነገ ወዳ ከማንም ከሰማው ግን እኔና አንቺ መጣላታችን ነው። በተለይ ደግሞ ገዲ መስማት የለበት። እሺ በቃ ችግር የለውም፣ እደውልልሻለሁ። በቃሽ እናቴ በየትኛው መልክ ልሸነፋት አልቻልኩም። ዛሬ እንደዛ ስትሆን ማለት ነው። እና ምስጢሩን ይጠብቃለሁ ብላለች። 2 ቀን 3 ቀን እንጠብቃት እንደ ከሌላ ሰው ከሰማን ድንገት ተናግራ። አይ ይሄማ ሌላ ሰው ከሰማ ጥሩ አይሆንም። ይሄንን ይመስል ነበረ። እስኪ ልደውልላትና ቀልድ ነው ሲቀልድ ነበረ ምናምን እላታለሁ። ምን እንደምትል ደግሞ አብረን እናያለን ማለት ነው። ይሄን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ እስከ መጨረሻ ማየቱን እንዳትረሱ። ስሚ ሳራ፣ ወይ ወደ ስራ ሄደሽ? ኢሞ ላይ ሼር አላረኩልሽም እንደ ዩቲዩብ ምን ሰብስክራይብ አደረግሽልኝ? ለማንኛውም ፕራንክ እያደረኩሽ ነበረ የኔ ቆንጆ፣ ቪዲዮ እየሰራሁኝ ነው። ያው ምን
ምን ይደረጋል? በጣም የተሰማኝ እንዴ እውነት መስሎኛል እኮ እኔ እግዚአብሔር እኔ ሙድ እያልሽኝ እንደሆነ በምናው ወይ ቀለድሽብኝ። ቀልድ አንቺ ምን አለብሽ? በወንድሜ ህይወት ሌላ ነገር እንዳይመጣ እንጂ እንደፈለግሽ ቀልጂኝ። እኔማ ችግር የለም። በጣም ነው እንደምታስቢለት እነሱ ክፉ ማለት አልፈልግም። ደግሞ ምንም በምንም ማለት መንገድ እንዲከፋው አልፈልግም። እናቴ ትሞት ዜሮ ላስገባሽ ነበር። እንኳን ግራንክ ሆነ ትነግሪው ነበር፣ ግን ቀስ ብለሽ በጣም ነው የከፋኝ። ኧረ በስመ አብ ወልድ መቼም ነው የማላረገው ቅዱስ ገብርኤልን ምን ብዬ ነው የምነግረው? ደግሞ ምንድን ነው ብዬ እና የእናንተ እሱ ደግሞ የባሰ እንትን እንድል ደግሞ እነግራለሁ። ከቻልኩ እኔ ማስታረቅ ካለብኝ አስታርቅሻለሁ። ዳምነኝሽ እሱ አስገው ከሆነ እሱን አውርቼ አንቺም ደግሞ መመለስ ያለበት ነገር ከቻልኩ ጠቅሜ በአቅሜ እንደ እውቀቴ መክሬሽ ወደ ራሱ ስትመለሺ አረጋለሁ እንጂ ጭራሽ ደግሞ ለሶስት እንደዚህ ብላለች ብዬ ስሚ፣ አሁን ይሄ ቪዲዮ ሳይ ራሱ እንዴት እንደሚያደርገኝ አላውቅም። እግዚአብሔርን ምን አይነት ሀሳብ መጥቶልሽ ነው የሚለው ማርያም። ለማንኛውም ቀልድ ነበረ የኔ ቆንጆ። ከጌዲ ውጭ ወደ ውጭ ብለዋል የኔ ቆንጆ። በቃ እሺ ቻው፣ ደህና ቆይ እባክሽ። ከመጣው ቆየው። ሼር አደርግልሻለሁ፣ ችግር የለም።